አይመስላችሁ ክርስታውቁት ይገባል። ይሄ የልማድ ኃጢአት የለመድ ነው የፈቲው ኃጢአት ሊናገሩት ቅዱስ ጳውሎስ ምኑን ብሎት የለ ምኑን እናገረዋለሁ ሊናገሩት የሚያሳፍር ወጣቱ የተለከፈበት ብዙ ኃጢአት አለ። ከግብረ ሰዶም የማይተናነስ በብዙ መቼስ ካህን ማለት ካህን መሆን የማያሰማው የለም። ብዙ ነገር አለ። ያንን ከዚያ ነፃ መውጣት የምትችሉት ሁላችሁም እስኪ ያንን በሉት። የቱን? ያን የምታውቁትን መገላገል የምትችሉት እኮ የሚያዳክም አጽናኝ ነው። ዕዳ የሚያሸክም አጽናኝ፣ የሚያዝለፈልፍ አጽናኝ ነው እና ጤዛ ነው። ሁሉን ነገር ናቁት ቆይቶ ከዚያስ ይህንን ኃጢአት ሰራሁት ከዚያስ ስትሉ ከዚያማ ዕዳ፣ ከዚያማ ሸክም፣ ከዚያማ ብቸኝነት፣ ከዚያማ ትካዜ፣ ሰቆራር፣ አስጸያፍነት ሰቆራረ ኮንክሙኒ እንዳለ እግዚአብሔር አስጸያፊዎች ሆናችሁብኝ እንዳለ እግዚአብሔር መጠጊያ እስኪያጣ ድረስ ማለት ነው። የማይቆነጠጥ ልጅ አይደለም ይላል ቅዱስ ጳውሎስ። የማይቆነጠጥ ልጅ አይደለም። ልጁን እስቲ ተግሳጽ ውደዱ። ካህናትም ሲቆጡ መነኮሳትም ሲቆጡ ውደዱ። የእውነቴን ነው። ተኮርፋችሁ ከቤተ ክርስቲያን አትውጡ። ይህንን ኤቢሲዲ እያጠናችሁ እኮ ነው እንደ መከራ ያበላችሁ። የሀገራችሁን ቋንቋ እነሱ የኛን እየተማሩ ይዘርፉናል። እናንተ የኛ ፊደል ይቀነስ ትላላችሁ። እነሱ ሳይቀንሱ ይማሩና የኛ መጽሐፍ ይዘርፋሉ። ጊዜ አባክናሉ የምትሉም አላችሁ። ተመስገን ነው ብቻ እግዚአብሔር ከሁሉም ይገላግለን። ፊደላትም ቦታ ተሰጥቷቸዋል። አሁን ዛሬ በእነዚህ ሰዎች የምትፈርዱ ትኖራላችሁ። በእውነቱ ማለት ነው። ቸግሯቸው ሰውነታቸውን ሽጠው የሚያድሩ ሴቶች አሉ። ክርስቲያኖች ናቸው። እነሱም መጽደቅ ይፈልጋሉ። የሚያወጣቸው ጠፍቶ እንጂ ማለት ነው። አዲያ አንድ መነኩሴ የነበረ መነኩሴ ነው። ቀን ስራ ይሰራል፣ ቅርጫት ይሰራል፣ ይሸጣል። ማታ ብሩን ይዞ ከአንዲት ሴተኛ ዳሪ ቤት ይሄዳል። የበቃ ሰው ስለነበር ነው። ደግሞ እንደዚህ እናደርግ ብላችሁ በዚያው ጠፍታችሁ እንዳትቀሩ ብቻ ገንዘብ ስጡን አያልኩኝ። ይገባል። ምን ሆነ መጣ? ከአንቺ ጋር ማደር ፈልጌ ይላል። ነው? አዎ። በል እንግዲህ የመጣህበትን ስትለው ማልቀስ ይጀምራል። እንደ ቅዱስ ዮሐንስ አጽር ምን ነው መልካም አይደለሁም ውብ አይደለሁም ትለዋለች። ነገሩማ መልካም ነበርሽ፣ ዳሩ ምን ይሆናል ሁላችንም አፈር ነንና ይላታል። ታለቅሳለች። ወዲያው ንስሐ አስገብቶ ያችን ወስዶ ለገዳም አስረክቦ መልሶ ደግሞ ቀን ስራው ይሄዳል። ከሌለኛ ሴተኛ ዳሪ ቤት እንደዚያ እያለ እድሜ ልኩን እነዚያን በማዳን የኖረ መነኩሴ ነበረ። በመጽሐፍ የተጻፈለት ማለት ነው። ለሰው መዳን ኑሩ። ባላችሁ ነገር ይዟችሁ ይወድቃል እንጂ አትመኩበት። ሰምታችኋል አይደል? ሰው ከሰው ውድቀት ከራሱ ውድቀት ይማራል። በደንብ ማስተዋል ይገባችሁ። ስልጣን ቢደገፉት ይዞ ይወድቃል። ገንዘብ ቢደገፉት ይዞ ይወድቃል። ዘመድም ይዞ ይወድቃል። የሥላሴ ዘመድ ግን ወደ ሰማይ ያወጣል። ከጉድጓድ ያወጣል አብ ወልድ መንፈስ ቅዱስ ክብር ምስጋና ይግባው።